ኑ ዛሬ ካፌ እንሳለን። ሰላም እንደምን አላችሁ? ማቲው ነኝ። ዛሬ በጀሞት ሆፕ ትምህርት ቤት አካባቢ የሰራሁትን ኮፊ ሾፕ ድሮይንግ ላስቀጨባችሁ። ባለቤቱ ምርጫ ይችን ስዕል በ3 ቀን ብቻ አይ ቲንክ በ3 ቀን ነው ይፈጅብን መሰለኝ። በ3 ቀን ብቻ ጠብቅፍ ብለን ሰርተናታል። ይሄን የምታዩትን ግድግዳ ጽሁፍ በአንድ ቀን ብቻ ነበር የሰራው። ላይክ ገባን ምሳሳን በላ ምናምን ጨርሰን ነው ወጣን። ከዛም በጎን በኩል ያሉትን ጀማመርንና ቅጠሎችን ምናምን እንደዚህ በሚያልኩ ሰርኳቸው። ጆም ደግሞ የኮፊውን ስፕላሽ ምንድነው የሚባለው ፍንጣሪ እየሳለ ነበረ። እርሱን ሰርተን ወጣን። በቀጣዩ ቀንም ሎጎውን መሳል ጀመርኩኝ። ኦአሲስ ማለት በረሃ ላይ የሚገኝ ውሃ ነው እና ከታችም በረሃ ፊሊንግ እንዲመስል እሱን እየሳልን ነበረ። ሎጎውም ሀሳቡም የባለቤቱ ምርጫ ነበር። እኛም በጣም ወደነው ነበር ሲሳል የነበረው። የቀረችውንም ቦል በሚያምር ግሪን ከቡና ቅጠል ዶያችን ጋር እንዲመሳሰል እሱን ጨመርንበት። ታይስ ላይ ታችንን ስለን ይህን የመሰለ ውብ ስራ አስረክበናል ማለት ነው። ስራችንን ተጋበዙልን።